በዚህ ጊዜ ስኬታማና ደስተኛ ህይወት መኖር ፈልጉ ከሆነ ጋይስ ቦሪንግ የሆነ ሰው መሆንን አትፍሩ። አይናው ነገር ሲወራ በጣም ቀላል ነገር ይመስል ይችላል፣ ነገር በጣም ቻሌንጅ። አሁን ላይ ብዙ ሰዎች እነሱ የሚወዱትን ነገር እንድትወዱ፣ የሚጠሉትን ነገር አብራችኋቸው እንድትጠሩ፣ መሄድ የሚፈልጉበት ቦታ አብራችኋቸው እንድትሄዱ ነው የሚፈልጉ። እነሱን ካልመሰላችኋቸው ቦሪንግ ምናምን እንደሆናችሁ በቃ እናንተን ይጠሏችኋል፣ የሆነ ታግራፊ ሊሰሯችሁ ይችላል። ነገር ግን አንደኛ የመጀመሪያው ትልቁ ነገር ሁሉን ሰው ማስደሰት አይጠበቅባችሁ። ሁለተኛ ላስደስትም ብትሉ ማስደሰታችሁ። ይህን የምነግራችሁ ከራሴ ኤክስፒሪየንስ ከሆነ ዓመታት በፊት ለሁሉንም ሰው ለማስደሰት የሞክር ሰው ነበር። የሆነ ሰው እንዲደብረው አልፈልግም። በቃ ሁሌም በቃ ሰዎችን ለማስደሰት የቆምኩ ሰው ነበር። ነገር ግን ሁሌም ሀፒ አልነበርኩም፣ ምክንያቱም ሌሎች ሰዎችን ህይወት ነበረ ምኖር የነበረው። ስለዚህ ይህን ነገር መነግራችሁ ለምንድን ነው እናንተም ህይወታችሁ ላይ አቺ ማድረግ የምትፈልጉት ነገር አቺ ማድረግ የምትፈልጉ ከሆነ ፕላስ ደግሞ ሃፒ ላይፍ ሊድ ማድረግ የምትፈልጉ ከሆነ ቦሪንግ የሆነ ሰው የሚጠላው ሰው ቼክ አድርጉ። ማንኛው ህይወት ላይ ሰክሰስፉል የሆነ ሰው ቼክ አድርጉ። የትኛው ነው ለሌሎች ሰዎች ህይወት እየኖረ ለሌሎች ሃፒነስ እየኖረ ሰክሰስፉል የሆነ ላይፍ ሊድ የሚያደርግ። ስለዚህ እናንተም ላይፍ ላይ ዊን ማድረግ የምትፈልጉ ከሆነ ሰዎቹ ይጥሏችሁ፣ የሆነ ጊዜ ላይ ያመሰግኗቸዋል። ከጠሏችሁም በዛው ጠልተዋችሁ ይኖሩ። ይህን የምታደርጉ ከሆነ ትረስት ህይወት ላይ ሰክሰስፉል መሆን ትችላላችሁ።